ሰው እንድንረዳ አደረገን። ንሕና እግዚአብሔር ብልብና ንሰብ ንኽንረድእ ገይሩና ብልብና ማለት ሰው የተፈጠረው ሰብ ተፈጠሮ እርስ በርሱ እንዲረዳዳ ነው። ሰብ ተፈጠረ ነን ባዕሉ ክረዳዳ እዩ ክትሓጋገዝ እዩ አንተ የሚጎልህ እኔ እንድትጨምር እኔ የሚጎለኝ እናንተ እንድትሰጡ ንዓኹም ዝጎድለኩም ኣነ ክበኩም ኣነ ዝጎድለኒ ከዓ ንስኹም ክትቡኒ ነን ባዕልና ክንረዳዳ ክንተሓጋገዝ ኢና ተፈጢርና ግን ሰው በኃጢአት ምክንያት ከመረዳዳት መጣላት ጀመረ ግን ሰብ በኃጢአት ምክንያት ካብ መረዳዳ ካብ ምትሕጋዝ ነን ባዕሉ ምቅትታል መሪፁ መዋጋት ጀመረ ምውጋእ ባዕሉ ንባዕሉ መገዳደል ጀመረ ምቅታል መሪፁ የመጀመሪያው አዳም ሁለት ልጆች ነበሩት ናይ መጀመሪያ ሰባት እዮም ነይሮም ክልተ አቤልን ቃኤልን ዝባሉ ቃኤል ነበሩ ምን አደረጉ ኃጢአት ውስጡ ስለነበር ቃኤል አዳምን ገደለ ኃጢአት ኣብ ውሽጦም ስለዘሎ ክልተ ኣሕዋት ነንባዕሎም ተቃቲሎም ከመረዳዳት ቃኤል ንመን ቀቲልዎ ንአቤል ቀቲልዎ ንሓው ማለት እዩ ከመረዳዳት ተጋደሉ ካብ ክንድ ምርዳእ በሐሳብ በኃይል ሓደ ነቲ ሓደ ምቅትታል ኮይኑ አሁን ይሄ እስካሁን ድረስ ያለ ነው ካው ጀሚሩ አዳም ክፍጠር ጀሚሩ ስጋዕሎም ቆሙና ወረድ ተዋረድና ባለ ኣብዚ ሕጅና ዘለና ይበጽ የሁሉ በኃጢአት ምክንያት ነው እዚ ሁሉ ዝኾነ በኃጢአትና ምክንያት ግን ጌታ ኢየሱስ ክርስቶስ መጥቶ እዚህ ዓለም ላይ ግን ጎይታና ኢየሱስ ክርስቶስ ናብዚ ዓለም ዝመጽዩ ጌታ ኢየሱስ ክርስቶስ ሃይማኖት የለው ጎይታና ኢየሱስ ክርስቶስ ሃይማኖት የብሉ እግዚአብሔር ሃይማኖት የለው እግዚአብሔር ሃይማኖት የብሉ እግዚአብሔር የሚያውቀው አንድ ሰው ነው እግዚአብሔር ዝፈልጥ ሰብ ይዝፈልጥ እንጂ ሃይማኖት አያውቅም እምበር ሃይማኖት አይፈልጥም ስለዚህ ፖለቲካ ድርጅት አይኮንም ማለት አንዱ ልጁን የላከው ለሰው ነው ጎይታና እግዚአብሔር ንጎይታና ኢየሱስ ክርስቶስ ዝላአኾ ንሰብ ይልይኽዎ እንጂ ለዛ ወይንም ለዚህ ወይንም ለኢትዮጵያ ወይንም ለጣሊያን ወይንም ለእስላም ለወንደንትን ብሎ አይደለም ለሰው ብሎ ነው ይላከው ንሰብ ይልይኽዎ ንጣሊያን ትግራዋይ ንምሓር ገለ ይኮነን ይልይኽዎ ንሰብ ወዳ አዳም ስለዚህ እናንተ ሰው ናችሁ አይደለም እኔ ሰው ነኝ ስለዚህ ለኛ ነው ጌታ ኢየሱስ ክርስቶስ የመጣው ንዓኹም ንዓይን ይመጽ ጎይታና ኢየሱስ ክርስቶስ ምንድነው ምን ሊያደርግ ነው የመጣው እንታይ ክገብር ይመጽዩ ኃጢአትን ለመሰረት ኃጢአትና ይቅር ክብል ይመጽዩ አንደኛ ነገር ኃጢአታችን ይቅር ስንል ከእግዚአብሔር ጋር ሰላም ኃጢአትና ይቅር ክባሃለና ከሎ ምስ እግዚአብሔር ሰላም ይህልወና በቃ ከእግዚአብሔር ጋር ሰላም ካለ እርስ በራሳችን ሰላም ይኖራል ምስ እግዚአብሔር እንድሕር ሰላም ለና ባዕልና ንባዕልና ከዓ ሰላም ይህልወና ኃጢአት ከእግዚአብሔር አጣልቶን ነበር ኃጢአት ምስ እግዚአብሔር አፈላልይና እዩ ግን ኢየሱስ መጣና ኃጢአትን ሰረየና አስታረቀን ግን ጎይታና ኢየሱስ ክርስቶስ መጽኡ ካብ ቅድስት ድንግል ማርያም ተወሊዱ መጽኡ ግን እቲ ሰብን ኃጢአትን ፈላልይዎ ዝነበረ አተዓሪቁ እግዚአብሔር አተዓሪቁና ከእግዚአብሔር ጋር ታርቀናል እናንተም ከፈለጋችሁ ታርቃችኋል ለምን ክርስቶስን ካወቃችሁ ክርስቶስን ከተቀበላችሁ እግዚአብሔር ከናንተ ጋር ነው ለሚያስፈልጋችሁ ሁሉ ይሰጣችኋል ንስኻትኩም ከዓ ልክ ከምቲ ጎይታና ኢየሱስ ክርስቶስ ንወድሰብ ምስ እግዚአብሔር ዘተዓረቆ እንድሕር ምስኡ ተዓሪኩም ምስ እግዚአብሔር ሰላም ይህልወኩም ትዕረቁ ምስ እግዚአብሔር ማለት እኛ አይተናል የታመመ ሲድን የሽባ የሆነ በደንብ ሲራመድ እውር የሆነ ሲያይ በእጽ የታሰረ ሲፈታ አይተናል አገራችን ስለዚህ እግዚአብሔር መጥቶ ይረዳናል ያለው ግን በኢየሱስ ክርስቶስ አማካይነት አነሲ ብዙሕ ይናሪና ንሕናስ ብዙሕ ይናሪና ዕውራት ክበርሁ ሓንካሳት ክዘሉ ብሱስ ብሓሽሽ ብሽጋራ ብተፈላለየ መንገዲ ተኣሰሩ ሰባት ከዓ ነፃ ክወፁ ኣነ ብሂወት የርኤ እቲ ነፃ ዝወፅሉ ምክንያት ከዓ ብጎይታና ብኢየሱስ ክርስቶስ ከኣምኑ ከለዉ እዮም ነፃ ዝወፁ ከኃጢአት ነፃ ሲሆኑ ካብ ኃጢአት ነፃ ክኾኑ ከለዉ ይፍወሱ ይድሕኑ የእግዚአብሔር ቃል ያድናቸዋል የእግዚአብሔር ቃል መድኃኒ እዩ የእግዚአብሔር ቃል ህይወት ነው የእግዚአብሔር ቃል ህይወት እዩ ውሃ ህይወት እንደሆነ የእግዚአብሔር ቃል ህይወት ነው ከምቲ ማይ ህይወት አገዳስ ዝኾነ
ናይ እግዚአብሔር ቃል ንወዲ ሰብ ቃል ወሳኒ እዩ። ስለዚህ እግዚአብሔር ይህን ሰላም ሰጠን እና ምን አለን? የሚረዱ ሰው አሉ እና እሂዱና እርዷቸው አለን። ስለዚህ እዚ ብምርዱ እግዚአብሔር ከዓነ ዝርዱ ሰባት አሎሞ ክሂዱ ርዱ ኢሉ ከዓና ሊኹና መጽና እና በልባችን እዚህ ኢትዮጵያ ትግራይ ውስጥ የውሃ ችግር አለ ሰማን። ኣብ ኢትዮጵያ ኣብ ትግራይ ናይ ማይ ችግር አሎ ዝብል ሰሚዕና። አሁን እንደዚህ ስንሰማ ይኸው ተተባበርንና ሄደን እንስራ ብለን ከነ ኪሮስ ከአድዋ ወንጌላዊ ቤተክርስቲያን ጋራ አንድ ላይ ሆነን ይኸው ስንት አንድ ከ20 በለጠ ሰርተናል። እቲ ሽግር ምስ ፈለጥናዮ በቃ ኣብ ትግራይ ልዕሊ 20 ዝኾኑ ከም ዝጎዳጉዲ ውዒትና ኢና ብዙሓት ከዓ ሓጊዝና። እና ደግሞ በጦርነቱ ጊዜ የተሰደዱት ልጆች የነበሩት በቀን ምግብ እንዲሰጣቸው ገንዘብ እንልክላቸው። ማይ ጥራሕውን ዘይኮነሲ ኣብ ዓድዋ ሙሉ ወንጌል ተፈናቀሉ ብዙሓት ህፃናት ነይሮም። ስለዚህ ንዕኦም መዓልቲ ምሳሕ ይግበረሎም ትምህርቲ ክኸዱ ከለዉ መሲሖም ይኸዱ ማለት እዩ። 300 ቆልዑ ዝኾኑ ተጀሚሩ ሕጂ በጀት ስለዝኸበረ ናብ 100 ገለን ቆልዑ ወሪዱሎ ማለት እዩ። ግን መዓልታዊ ግን ምግቢ እናበልዑ ዝኸዱ ከዓ ህፃናት ኣለዎም። ስለዚህ ይሄ ምንድነው? እግዚአብሔር ሰላምን ስለሰጠን እናንተም ሰላም የእግዚአብሔር ሰላም ሲኖራችሁ እኛን መርዳት ትመጣላችሁ። እኛ ያስፈልገናል። እናንተ እንፈልጋችኋለን፣ እናንተ ደግሞ እኛን ትፈልጋላችሁ። ሰላም እንድሕረለና ልክዕ ንሕና ከምቲ መፂና ረዲእናያ ዘለና ንስኻትኩም ከዓ ሰላምኩምን ኢኮኖሚኩም ምስ ተስተኻኸለ ከይድኩም ከዓ ትረድኡሉ ግዜ ክመፀልኩም ይቕየር እዩ። መብርታት አለባችሁ። ግን ክትጥንኩሩን ክትብርትዑን ኣለኩም ተመሊስኩም ክትረድኡ ከምቲ ሕጂ ማይ ረዲና ዘለና ተመሊስና ከዓ ንሕና ረዳእቲ ክንከውን በሰላም በእግዚአብሔር ሰላም መኖር አለባችሁ። ብሰላም አምላክ ክንነብር ኣለና እና እንባዕልና በጥል በጦርነት ምንም እንትን አይገኝም፣ ገንዘብ አይገኝም፣ ኑሮ አይገኝም፣ ህይወት የለም። በጥላቻ በጦርነት ኣብ ጽልኢ ሰላም የለን፣ ፍቅሪ የለን፣ ሃፍቲ የለን፣ ገንዘብ የለን። ኣብ ጽልኢ ኣብ ባእስሲ ኣብ ዕግርግር የለን። ድህነት ነው የሚያመጣው፣ ድኽነት ይዘምጽእ፣ በሽታ ነው የሚያመጣው፣ ሕማም ይዘምጽእ። ስለዚህ እናንተ በክርስቶስ ኢየሱስ ሰላሙን ይስጣችሁ። ንስኻትኩም ብክርስቶስ ኢየሱስ ሰላም ይብዛሓልኩም። የእግዚአብሔር በረከት እናንተ ጋር ይፍሰስ። ናይ እግዚአብሔር በረከት ናባኻትኩም ይፍሰስ። የእግዚአብሔር ፍላጎት ውጤት ስለሆነ ይህም በረከት የእግዚአብሔር በረከት እዚኻ ናይ እግዚአብሔር በረከት ውህብቶ ስለ ዝኾነ ደስ ይብልና እዩ ዘሎ። ስለዚህ ኣምላኽ ባርኩም፣ አሜን። ተባረኩ። ሰላም ይሃብኩም ከዓ ማለት እዩ ልክዕ ከምቲ